እንዴት ዋላችሁ? እግዚአብሔር አምላክ የተመሰገነ ይሁን። እጅግ ደስ ብሎኛል በዚህ ሰዓት ቃሉን እንዳካፍል ለወገኖቼ እድል ስላገኘው እግዚአብሔርን ከልቤ አመሰግናለሁ። ደግሞ የዚህ ቤተክርስቲያን የዲጂታልና የግንኙነት ክፍሎች እንዳገለግል ይህን ወርቅ እድል ስለሰጣችሁኝ አመሰግናለሁ እና የሚሽን ቤተክርስቲያን ዘማሪዎች ደግሞ ስለሚጣፍጠው ዝማሬያችሁ እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት እነሱ ጋር ነበርኩኝ። መቼም የሰው በሄደንበት እየተከተለን ነው እንዳይሉ ይሰጋለሁ። መቼም የዛሬም ብቻ ነው እና በዚህ ቦታ እንድቆም ሞገስ፣ ጸጋ፣ ይቅርታ፣ ምሕረት ስለሰጠኝ አምላኬን አመሰግናለሁ። ምናልባት የተዋወቀውን ርዕስ አይታችኋል። ራስህ መልእክት ነህ የሚል ርዕስ ነው የተዘጋጀው። ወደ ዲጂታል ክፍሉ ያደላ ርዕስ ነው የተሰጠኝ ከግንኙነቱ ይልቅ። ስለዚህ ወደ እሱ እያደላሁ ነው ዛሬ መልእክት የማካፍለው። እግዚአብሔር ይናገረን፣ ከእሱ እንድንሰማ እግዚአብሔር በጸጋ ይርዳን። ተወሰኑ ሰከንዶች ከጌታ ጋር ዛሬ ጌታ ተናገረኝ፣ ለእኔ የሚጠቅመኝ ነገር ተናገረኝ ብለን በጽሞና በፊቱ እንድንሆን እጋብዛችኋለሁ። እግዚአብሔር ሆይ ከፍ ያልክ በፍቅር ደግሞ ወደኛ ዝቅ ያልክ እናመሰግናለን። ታላቅ አምላካችን የምሕረት እጅ ሰፊ የፍቅር ክንፍ ሰፊ ነውና ክብር። እኔና ወገኖቼ በዚህ ሰዓት አንተን ብለን ወደዚህ መጥተናልና በሰፊ እጆች ተቀበለን። አምላኬ ሆይ ዛሬ እንደ ቀድሞ በነቢያትህ በሕዝብህ እግዚአብሔር ሆይ በአንተ መልእክተኞች በኩል በዘመናት ሁሉ ለሕዝብህ የሚጠቅመውን ምክር፣ ተግሳጽ እግዚአብሔር ሆይ ስትናገር ስታስተላልፍ ነበር። ዛሬም ያ ድምፅህ ስላለ እናመሰግንሃለን። ያንን ለመስማት የተዘጋጀ ልብ ስጣ። ከፈራሹ ሥጋ ከደካማው ሰው ሳይሆን ከኃያሉ ጌታ ከላይ ከጸባዖት እንደመጣ አድርገን እንድንቀበል ልባችንን ክፈተው። ዓይናችንን ከሰው ላይ እንድናነሳ አንተ እርዳን። አሁንም ጌታ ሆይ በዚህ ሰዓት በዚህ ጌታ ሆይ ጊዜ ቃልህን ስንከፍት ሳለ ልባችንም አብሮ ይከፈት፣ ማስተዋላችንም ይከፈት። ትኩረታችንን ሊናጠቅ በሁሉም አቅጣጫ የተሰለፈ ዓላማ ይዞ ወደዚህ የመጣ ክፉ መንፈስ በኢየሱስ ክርስቶስ ስም የራቀ እንዲሆን እጸልያለሁ። አንተ ብቻ ገነህ ገዝፈህ በዚህ ቦታ እንድትጎላ እማጸናሃለሁ። ቃልህ በኃይል እና በስልጣን በእያንዳንዳችን ልብ ውስጥ ያርፍ ዘንድ ፈቃድ ይሁን። ከመስቀልህ ጀርባ እንድትደብቀኝ ጌታ ሆይ ኃጢአት በደምህ ታጥቦ እግዚአብሔር ሆይ በእውነት ለመተላለፍ ለቃልህ መስተላለፊያ የምመች ዕቃ እንደሆን በኢየሱስ ስም እርዳኝ። የልቤ ሐሳብ ያፌ ቃል በፊት ያማረ ይሁን። ከመስቀልህ ጀርባ ደብቀኝ። ስለ ሁሉ ተመስገን በጌታ በኢየሱስ ስም አሜን። እንግዲህ እንዳልኩት ርዕሳችን ራስህ መልእክቱ ነህ የሚል ነው። እንግዲህ ኃጢአት ወደ ምድር ከመግባቱ በፊት ሁሉም ነገር መልካም ነበር። መልካም ብቻ አልነበረም፣ ደግሞ የሰው ልጅ እጅግ መልካም ነበር መፈጠሩ። ከዚያ በኋላ ግን መልካም የተባሉት ነገሮች ቅርንጫፍ አበጁ። ክፋት የሚባል ቅርንጫፍ አበጁ። መልካም የተባሉት ሁሉ በፊት አንድ መስመር ነበራቸው፣ አሁን ግን ቅርንጫፍ ወጣ። መልካም የነበረው በውስጡ ክፋትን መያዝ ጀመረ። ለዚህ ምሳሌ የሚሆነን ዘፍጥረት 3:17 ላይ ክርስቶስ እግዚአብሔር የተናገረው ነው። በሕይወት ዘመን ሁሉ በእርሷ በድካም ትበላለህ፣ ከእሷ እሾህና አሜከላ
ታበቅልብሃለች፣ እሾህና አሜኬላ ታበቅልብሃለች። እሾህና አሜኬላ ለአበባ ብቻ ነው ብዬ አላስብም። ለተክል ብቻ ነው ብዬ አላስብም። እሾህና አሜኬላ በሁሉ ነገር ውስጥ አለ። እንግሊዛውያን አንድ ባህላዊ አነጋገር ወይም የህዝቡ አነጋገር አላቸው ይባላል። ኤቭሪ ሮዝ ሃዝ ኢትስ ቶርን። ሁሉም ጽጌረዳ የራሱ እሾህ አለው። ሁሉም ነገር ከኃጢአት መግባት በኋላ መልካም የምትሉት እሾህ አለው። ተጠንቅቃችሁ ካልያዛችሁት የሚያጠቃ ነገር አለው ውስጡ። ከኃጢአት መግባት በኋላ በምድር ላይ ከራሱ ከእግዚአብሔር በቀር ፍጹም መልካም የሚባል ነገር የለም። እግዚአብሔር ብቻ ነው ፍጹም መልካም። እንደ ጽጌረዳ የተዋበ የምንለው ነገር እንኳን ተጠንቅቀን ካልተጠቀምንበት ያደማል፣ ይቆርጣል። ዛሬ ልንነጋገር ያለውንበት እያኮበኮብን ያለው የዲጂታል ዓለም ሀሳብ አሁን ከምለው የራቀ አይደለም። ጽጌረዳ ነው፣ እሾህ ግን አለው። አበባ ነው፣ ጠቃሚ ነው። ቅድም እንደተነገረው እዚህ ስታዩት እንደነበረው ጥሩ ስራዎች ይሰሩበታል። በትክክል አበባን ቀንጥሶ ግን መጠቀም ያልቻለ ሰው እሾሁ ይቆርጠዋል፣ ይጎዳዋል። የገባው ሰው እንዴት ነጥሎ አበባን እንደሚጠቀም በሽታዋ እንደሚረካ እንደሚጠቀምባት ያውቃል። ያልገባው ደግሞ አልፎ ይጎዳበታል። ቀደም ባለው ዘመን ስለት ከሰው ልጆች እጅ የማይጠፋ መሳሪያ ነው ይባላል እና በሀገራችን በኢትዮጵያ ስለት ሁሉም ሰው እጅ ውስጥ ነበር ይባላል። ሪቻርድ ፓንክረስት እንግዲህ እንግሊዛዊ ኢትዮጵያ የሆነ የታሪክ ሰው ነው። የሶሻል ሂስትሪ ኦፍ ኢትዮጵያ በሚለው ጽሑፋቸው ላይ ስለ ስለትና የኢትዮጵያ ሕዝቦች ትስስር እንዲህ ብለው ጽፈዋል። ከከፍተኛ መኳንንት እስከ ተራው ገበሬ ድረስ እያንዳንዱ ወንድ በባህሉ ተዋጊ ስለሆነ ሁልጊዜም ቢሆን ጦር፣ ጋሻ፣ ሰይፍ፣ ሾተል በእጁ ሳይዝ አይንቀሳቀስም ነበር ይላል። ሕዝቡ ሁል ጊዜ ትንሽዬ የሆነች ስለት ወይ በዚህ ወይ ደግሞ ትልቅ ይዞ ይንቀሳቀሳል። በሶማሊያ እና አፋር አካባቢ ጊሌ ይሉታል። በዚህ በቀኝ ሰውነታቸው ክፍል በጣም ረዥም ነው። ወደ ውስጥ ሽጠውት እሱን ይዘው ነው የሚንቀሳቀሱት። አሁንም ይጠቀሙታል ዘላኖቹ። ያ ስለት ሁለት ጥቅም አለው። አንደኛው መገልገያ፣ አለፍ ሲል ደግሞ ማጥቂያ ነው። የሚያገኙትን ዘላኖች ስለሆኑ አርሰው የሚበሉ ስላልሆኑ በዚያ ስለት ነው እያረዱ ምግባቸውን በልተው አስተካክለው የሚመገቡበት። አንዳንዴ ደግሞ መንገዳቸው ላይ አላሳልፍ ያለ ዳዋ ነገር ካለ እሱን ከትክተው መንገዳቸውን ያጸዱበታል። አለፍ ሲል ግን አንዳንዴ ደግሞ ያጠቁበታል። ነፍስም ሊጠፋበት ይችላል። ሰው ይገደልበታል። ሰው ሁሉ ይዞት የሚዞረው የዘመናችን ስለት ስልክ ነው ብዬ አምናለሁ። መጠቀሚያችን ነው፣ አንዳንዴም መጥፊያችን ነው። እንደዛ ስለት ስልክ ያላወቀ ሰው በሾሁ የተነሳ ጽጌረዳዋን አይቶ ዘሎ ሊይዘው ሲል በእሾሃ እንደሚወጋ አያያዙን ያላወቀ ሰው የሚደማበት ነው። እንደው ካስታወሳችሁ ስልክ እንደመጣ አካባቢ እዚህ በኩል የሆነች ቦርሳ ተሰርቶላት የቆዳ አይነት እዚህ ጋር ስልክ ይደረግ ነበር። ታስታውሳለች? እና ሰዎች ስልክ ካላቸው የሚታወቀው እዚህ ጋር በቆዳ የተሰራች ነገር ማስቀመጫ፣ የስልክ ትንሽዬ ማስቀመጫ የቆዳ ቃለች እዛ ውስጥ አድርገው ነው የሚሄዱት። እና አሁን ሳስበው ንግርት ነው እንዴ እላለሁ። እንደ አፋሮች ጊሌ እዚህ ላይ ሽጠ ነው ስንሄድ የነበረው ስለት ነው እያሉ እላለሁ። ካወቅን ልናበስልበት እንጀራ ሊሆነ፣ ካላወቅንበት ልንጠፋ ልንታረድበት ማለት ነው። አሁን በጥቂት ዓመታት 20 ዓመት ባልሞላ ጊዜ ውስጥ ስልክ ያለሱ ምንኖር እስካይመስለን ድረስ ከቦናል፣ ይዞናል።
ይዘነዋል ሳይሆን ይዞናል። ሰው ስልክ ይዣለሁ ይላል። ኧረ ስልክ ይዞሃል። ስልክ ይዣለሁ አይደለም፣ ስልክ ይዞናል፣ ተቆጣጥሮናል። የተሻለ ስልክ በየጊዜው ነው የሚወጣው፣ በየዓመቱ ይወጣል። ያን ስልክ ቶሎ አንድ ወጣት ወይም ጎልማሳም ሊሆን ይችላል እየቀያየረ ቶሎ ካልያዘ ኋላ ቀር ነው የሚባለው። ራሱ ሁሌ ማደስ አለበት። አዳዲሱን የማንነት መለኪያ እስከመሆን ደርሷል ስልክ። ከጓደኞቻችን ያነስን ነው የሚመስለን ቶሎ አዳዲሱን ስልክ ካልያዘ። አሁን አንዳንድ ወላጆች ፍዳ ነው፣ ጓደኛዬ እንትን ይዟል፣ መያዝ አለብን። ወላጅ ደግሞ የሚታየው ይደውላል፣ ኢንተርኔት ያስጠቅማል፣ ይበቃሃል ነው። ግን ከዛም አልፏል የዘመኑ ስለት። ተቆጣጥሮ ይገኛል። አንድ መረጃ ላቀብላችሁ ምን ያህል የተቆራኘን እንደሆነ እኛና ስልክ በጣም የተቆራኘን እንደሆነ። አንድ ሰው በዓመት ውስጥ በአማካኝ ስልኩን 81,500 ጊዜ ቼክ ያደርጋል ወይም ይመለከታል። አውጥቶ ከስልኩ ከኪሱ በዓመት 81,500 ጊዜ በአማካኝ። ይሄ ማለት በአማካኝ በየ5 ደቂቃው ስልካችሁን እያወጣችሁ ታያላችሁ። በጣም ሱስ የተጠናወተው ካለ ገና እኔ ሰብኬ ሳልወርድ 5-4 ሊያወጣው ይችላል ስልኩ። ሰዓቱን ሊያይ ይችላል፣ ወይም ደግሞ ቻት የሚያደርግ የለመደ ሊሆን ይችላል። አይችልም ያለዚያ መቆየት። ይህ 4 ማዕዘን ቅርጽ ያለው ምትሃት የሚመስለው ስልካችን ካሜራ አለው፣ ካላንደር አለው፣ የባንክ ሂሳባችንን መዘወሪያ መቆጣጠሪያ አለው፣ አቅጣጫ የሚመራ ካርታ አለው፣ አየር መተንበያ አለው፣ ዜና ማንበቢያ አለው። በዚህ የተነሳ ወደናል፣ ተዋደናል።